እውቀት ወይስ ገንዘብ? እውቀት ይበልጣል ወይስ ገንዘብ ይበልጣል የሚለውን አብረን እናያለን። እውቀት ምትሉ ታይታላችሁ፣ ገንዘብ ምትሉም ታይታላችሁ። እስኪ አብረን እናየው ማን እንደሚበልጥ። እንካ ልጄ፣ በገንዘብ ነው የሚወጣው። አንተ አባዬ ነሳ እነሱን ተዋቸው። እንካ በእውቀት ውጣ። አንተ የኔ አንበሳ፣ በእውቀት ነው የሚሆነው ሁሉም። አባዬ እንዴት ነው የምንሻገረው? አባ ተረጋጋ። ገንዘብ አለ አንዴ፣ ምን አባ ያስጨንቃል? አባዬ ግን ኪስ እርጥብ ነው። አባት አለው እኮ ገንዘብ ነው ዋናው፣ ገንዘብ ነው። ና እንሂድ። አባዬ ሰሜን ሸለቆን እንዴት ነው የምናልፈው? ሁሉም በእውቀት ነው ልጄ፣ በእውቀት ማይታለፍ የለም። በእውቀት እናልፋለን። ሂደውን። እሺ አባዬ ይህን እንዴት ነው የምናልፈው? በብር አይታለፍም መቼም። ድሆች እኮ ቢሆን ያልፋሉ በመጽሐፍ። አሁን ገና ልክ ሳትል አትቀርም። ና እስኪ እንመለስ በቃ። ወይኔ አባዬ፣ ባለገንዘቦቹ መንዳት ከብዷቸው ነው የተመለሱት። ቅድም ያልኩህ ለዚህ ነው፣ እውቀት ጠቃሚ ነው። ና እንሂዳውን። ናውጣ አባዬ፣ ታምረኛ ነኝ አባት። ግን እኮ ጀልባው እየሞላ ነው ልጄ። ገጽ 5ን አላነበብነውም፣ ለዛ ነው። ኧረ አባዬ ዋቴ ነህ እንዴ? አንበበ ነው። አየህ ልጄ፣ ገጽ ዋቴ ነህ እንዴ? ያለው ሳይኖር ስቀር ልክ እንደዚህ ሙዝ ነው የምትሆነው። እያቸው ከዚህ ፊልም የምንረዳው ማጠብቁት ማለት ይሄ ነው። ገንዘብ ያሸንፋል። እውቀት ምትሉ ተበልጣቸዋል። በቃ የእነዚህ ኤአይ ፊልም ደግሞ በቃ ይመቸኛል። የእነዚህ ኤአይ ፊልሞች ይመቸኛል። እስኪ እንየው። ይሄን ደግሞ ሱሪን አውልቀው እባክህ። ከፈለግሽ ራስሽ አውልቂው። እንዴ ምንድን የሚያክለው? ባሌ እኮ ሮቦት ነው የሚመጣው። አሪፍ ነገር ሰርቼ ልጠብቀው። አምላኬ ምንድን ነው እዚህ ጋር የሚነደው? ወይኔ ሲቆላኝ ራስሽ አውልቂ ብያት ሰባብራ ለቀቀችኝ እኮ። አምላኬ ይህ ጉልበት የለውም፣ እቃው ብቻ ነው ትልቅ። ሲያስጠላ። ብዬ እኔ ፍቅር ርቦሻል መሰለኝ እኔማ እየበላው ነው። አንተ ነህ እጅ ስራ ላይ ወድቀ የተጎዳከው ብላ። ስራው እኮ አድካሚ ስለነበር ነው የኔ ፍቅር። እንዴ አስረገዘኝ። አምላኬ ወይ አስረገዘኝ። ሶላ ላገባክ እፈልጋለሁ። እባክህን ሁሉ ብር ሰድና እኔን አግባኝ። ምረጠኝ እባክህ። ፋሚሊ ይህ ቪዲዮ 1 ሚሊዮን ቪው ከገባ እኔ 50,000 ብር አለኝና እስኪ ስንት ቪው እንደደረሰ ኮመንት ላይ ጻፉልኝ። ወደኔ አባባው ሳክሳሙ ጀለስ እስኪ እንስማ። ታክሲ ምናምን ሰሞኑን ልተው ኒሳን ፓትሮል ታውቃለህ? እሱን እያስመጣሁ ነው ከውጭ። አሁን ታክሲ ምናምን ሰሞኑን ልተው ኒሳን ፓትሮል ታውቃለህ? እሱን እያስመጣሁ ነው ከውጭ። እንትን ራሱ ቢዋይዲ ሴጉል አይደለም፣ ከሴጉል ከፍ የሚለው አታውቁም? ተለቅ የሚል አለ ኤሌክትሪክ ነው። እሱን ራሱ እያስመጣሁ እንደውም እሱን ለአንተ እሰጥሃለሁ። ትንቀሳቀስበታል። ታክሲ ላይ ተቀምጦ ነው እንዲህ ይሁላለኝ የሚለው የታክሲ ሳይዝ ነው እንዲህ ለጎራ ታኩር ይላል። ታኩር እስኪ ኢፍ ጋር ደግሞ ክለብ ገብተህ ምን ታዘዝ ስትባል እርጎ ወርቃ የተመቸኝ ማለት ነው። ክለብ መሆኑን አላውቅም እኮ ለዛ እኮ ነው። ሆቴል ይመስላል። እርጎ አልኩኝ ይበላል። ትላልቅ ባለሀብቶች ነው የሚገባው። ትላልቅ አለ ተባለ ባለሀብት ነው የሚገባው። እና እንደዚህ ነበር ገብቻለሁ። ሆቴል ውስጥ ገብቶ ነው እርጎ ያለው ወይስ ጭፈራ ቤት ገብቶ ነው? እሺ እንቀጣና ድራማ የሚመቻት የዚህ ልጅ ድራማ የሚመቻችሁ እስኪ አብረን ምንድን ነው? ምን ሆነሽ ነው? ምንድን ነው ያደረገው? አለቃ መሆኔን ረስተው ነው እንደዛ ሻፍዴ የነበረው እኔ ነኝ። ኖ አለቃ መሆንሽን አልረሳሁም። ደግሞ አልሻፈርኩት። ቅድም ሊስተኝ እንደነበር አይቻለሁ። እንደዚህ ብለህ እንዴት ነው ያየህ? እኮ እኔ ሻፍጃ ሰራተኞች ስለነበር ነው ዝም ያልኩት። ሁለተኛ እንዳይደገምሽ እንደዚህ አይነት ነገር አይደለም አለቃዬ። ጀስት ከስራ ቦታ ስትመጪ ነው ያየሁሽ። ጭራሽ አልሻፈርኩም። አንቺ መስሎሽ ነው። እንዴት ስታየኝ እንደነበር አይቻለሁ። ቅድም ቢሮ ውስጥ አልኩ ነው ሻፍጃ አለቃዬ። እንደዛ ሳይሆን ሆነ ደግሞ ውጭ አናወራ ቢሮ ውስጥ እንደዛ መሆኑ ልክ ነው። እሺ አለቃዬ፣ በጣም ይቅርታ። ደግሞ የምወደው እንጁስ ነው ያስደፋኝ። እሺ ይዤልሽ እመጣለሁ። ታውቀዋለህ አቦታው
የትኛውን ፍሌቨር ላምጣልሽ? ባለፈው ቢሮ ውስጥ የነበረው አይተሃል አይደለ? እሱ ይዘልኝ። እሺ አለቂ፣ ይቅርታ እንግዲህ ካስቀየምኩት። በቃ እንዳይለመድ እንደዚህ ነገር ካለም ውጪ ማውራት እንችላለን። እሺ በቃ ሂጂ መጣሁ። የዚህ ልጅ ድራማ ደግሞ በቃ ሙሉ ሳክስ ነው።